በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የክርስቶስ ቤተሰቦች በያላችሁበት እንደ ሰዓት አቆጣጠራችሁ ሰላም፣ እንዴት አደራችሁ? እግዚአብሔር ይመስገን ደህና ነኝ። እኔ ዛሬ የመጣሁት ምንም እንኳ ኃጢአተኛ ጎስቋላ ማረባ ማልጠቀም ቢሆንም ግን አንድ መልእክት ያየሁትን እንደኔ እናንተም ያያችሁትን ግን ዝም ብላችሁ እንዳታልፉት ለመናገር ነው። እህቶቼ እናንተም ወንድሞቼ እንዴት ታዩታላችሁ የሚለውን የታዘቡትን ለነገራችሁ መደገም የሌለበትን መሆን የሌለበትን ቤተክርስቲያናችን የምታወግዘውን ነገር እስኪ እንደኔ ያያችሁት እንደኔ የተረዳችሁትም ቪዲዮ ስሩበትና የሚስተካከለውን ነገር እናድርግ። ለወደፊትም የማያረጉትን እንዳይደረግም እንናገር ማለት ነው። እና እንደኔ የታዘባችሁ እስኪ ቪዲዮ እንደኔ ስሩና አስተላልፉላቸው ማለት ነው። እዚህ ጋር ምስሉ ላይ የምታዩት እነዚህ ሁለት ታዋቂ ቲክቶከሮች ናቸው። ይህ እኔ በዚህ ቲክቶከር ስለነሱ አይደለም እያወራሁ ያለሁት። እነሱም ሊያደርጉት አድርገውታልም አልልም፣ ግን ስህተት ነው። ይሄ እንደዚህ አይደረግም፣ ስህተት ነው። እንዴት ነው ስህተቱ? እኔ የታየኝን ነው እንግዲህ የምነግራችሁ እህቶቼ ወንድሞቼ። ስህተቱ ምንድነው? የቅዱስ ገብርኤል ወዳጅ መሆናቸው አይደለም፣ የቅዱስ ገብርኤልን ማክበራቸው አይደለም፣ ቅዱስ ገብርኤል ጠባቂያችን ነው ማለታቸው አይደለም ስህተቱ ማለት ነው። ስህተቱ አናንያን፣ አዛሪያን፣ ሚሳኤልን ሸፍኖ እነሱን ፊት ለፊት ማድረጉ ነው ስህተቱ፣ እኔ የታየኝ ማለት ነው። እነሱን ሸፍኖ የነሱን ፎቶ በአናንያና በአዛሪያ ፊት ለፊት ማደረግ ማለት ነው። ይሄ ነው ስህተቱ፣ እኔ የታየኝን ነው። እንግዲህ ገድል ተጋድሏቸው ሰማዕታት ተብሎ የተጻፈበትን የተገለጸበትን ስላድነው ሸፍኖ ቅዱስ ገብርኤልን አድርጎ አናንያን፣ አዛሪያን፣ ሚሳኤልን ሸፍኖ እንደዚህ የሚያስደርግ ምንድን ነው ነው? እኔ ይሄን ነው ልጠይቅ የፈለኩ። እና እህቶቼ ምናልባት እነዚህ ልጆች እነዚህ ታዋቂ ቲክቶከሮች እነሱ አላደረጉት ይሆናል። እንድትረዱልኝ የምፈልገው ነገር እነሱ አላደረጉት ይሆናል፣ ግን እኛ ወዴት እየሄድን ነው? እኛ ወዴት እየሄድን ነው እንዴ? አናንያ ሚሳኤል ተሸፍነው የነሱ ፎቶ የሚደረግበት ምክንያት ምንድን ነው? የኛ ቅዱስ ገብርኤል ያዳናቸው አናንያ፣ አዛሪያ፣ ሚሳኤል የራሳቸው የሆነ ቦታ አላቸው። እኛም ደግሞ እንደኛ እንደ አንድ ኦርቶዶክስ እምነት ተከታይ የራሳችን የሆነ ቦታ አለን። በእነሱ ጸሎት ማድረግ በእነሱ መማጸን እንዳለ ሆኖ ማለት ነው። ግን የእነሱን ቦታ መሸፈን አንችልም። ወዳጅ መሆን እንችላለን። እነሱን ከፍ ከፍ ማድረግ እንችላለን። እንዴት ታዩታላችሁ? እኔ የታየኝን ነው የተናገርኩኝ። እናንተ እንደኔ ካያችሁት እንደኔ ከተገናዘባችሁት እባካችሁ ይሄንን እንትን አጥፉት። ስህተት ነው። ትክክለኛውን የቅዱስ ገብርኤል ስላድነው መጠቀም ትችላላችሁ። እነሱን በጎንና በጎን ማድረግ ትችላላችሁ። ፊት ለፊታቸው ማድረግ ትችላላችሁ፣ መያዝ ትችላላችሁ። ከዛ ውጪ አናንያን ሚሳኤልን ያዳነ አምላክ እነሱም ያድናቸዋል አውቃለሁ። ግን አናንያ ሚሳኤልን ሶስቱን ሰማዕታትን ሸፍናችሁ በእነሱ ቦታ እነዚህን ሁለቶችን ቲክቶከሮች መለጠፍ አትችሉም። ከጎን ማድረግ ግን ትችላላችሁ። ከተሳሳትኩ አርሙኝ፣ ይቅርታ አድርጉልኝ። ይሄ ነገር ትክክል አይደለም። እባካችሁ ስነስርዓታችሁን ያዙ ላለሁኝ። ያያችሁ አናንያ፣ አዛሪያ፣ ሚሳኤል ማለት እነዚህ ሶስቱ ህፃናቶች ሶስቱ ሰማዕታቶች ናቸው። ቅዱስ ገብርኤል ያዳናቸው ማለት ነው። እነዚህ ነው ሸፍነው ሁለቱ ቲክቶከሮች የተለጠፉት። ከጎን ማስቀመጥ ትችላላችሁ፣ በጎን ማድረግ ትችላላችሁ። እንደዛ ማድረግ እየተቻለ እነዚህን ሶስቱን ቅዱሳናት ሸፍኖ የንሱን መለጠፍ ይሄ ስነ ስርዓት አይደለም። እባካችሁ ተነጋገሩበት።
እኔ ይህንን ማስተላለፍ ነው የፈለኩኝ። ቅዱስ ገብርኤል ረድኤት በረከቱ ይድረሰን። ሁላችንንም መልካም ዜና ያብስረን። አመሰግናለሁ። ሰላም